አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? አላችሁ ወይኔ ጋር ሰላም ነው አልሐምዱሊላህ። እንዴት ይዟችኋል? ዛሬ ይዤላችሁ የመጣሁት ምርጥ ቪዲዮ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ከፍታችሁ አዳምጡ። መጨረሻ ላይ በጣም የሚያስደስት ነገር አለ እና ይዤላችሁ የመጣሁት ዛሬ አብርሽና ሩታ እየደረሱ ይዤላችሁ የመጣሁት ማለት ነው። ዛሬ እንዴት አደረጉ? በጣም ደስ አለኝ። በጣም ነው ደስ አለኝ። ዛሬ ሲያይ አስደሰተኝ ማለት ነው። ለምን እነሱ ብሎት ቢያደርግ ራሱ እነሱ ብሎትን ቢያደርግ ደስ ብሎኛል። ለምን እስከ ዛሬ በጥረት ነው እጇ ላይ ቀለበት ያስደረገችው ሲጀምር ማለት ነው። ከኔ እንጂ ይሄ ፍቅር ቃላት ከኔ እንጂ ካንተ ሲወጣ አይቻላቅም ብላ ስትወቅስ ጊዜ ነው እሱ ጓደኞቹ ተሰብስቦ እና አቤል ተሰብስቦ አብርሽ ላንተ እኮ እንደዚህ ብላለች፣ ላንተ እኮ እንደዚህ ሆናለች፣ ላንተ እኮ ላንተ ብላ ብዙ ነገር እየሆነች ነው። ለምንድን ነው አንድም ቀን ወድሻለሁ ብለሃት ማታውቀው ብሎ ብዙ ጊዜ ይነግራሉ ለሱ። እሱ ግን አንድ ቀን እኔ ወድሻለሁ አፈቅረሻለሁ ብሏት አያውቅም። ዝም ብሎ ከእንትን የተነሳሰነ በቃ እሷን ለማናደድ ብሎ እንጂ የሚቀርባት ወዷት አልነበረም። እና አቤል አነሳስቶት ነው። በኋላ ላይ ሩታ ላይም እንትን ትንሽ እሷም ሌላ ስትወድና እንትን ለማስመሰል ሰውን ልታስጠጋ ስትል አያት። ከዛ የተነሳሳ ቀለበት አሰራት ማለት ነው። እና እዛኔ ወድጄ አይደለም፣ አሁን ደግሞ ሚስቴንና ልጄን መርጬ እነሱ ጋር ልኖር ነው፣ ቀለበቱን አውልቅና ስጭኝ ብሏታል። ቶ ጉድ 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 ጉድ! መዋረድ በሀገር ነው የተዋረደችው እሷ። እንጉር ነው አውልቃ ሰጠች። እጇን ከምሰብር ማለት ነው ራሷ አውልቃ አሳማምከኝ ስትል ለቀቅ አድርገኝ ብላ በልመና አስለቀቀችውና ከዛ አውልቃ ሰጥታለች ማለት ነው። የሩታ ፍላጎት ዛሬ ሞላ፣ በቃ ተሟልቷል። ሁሉም ነገር እንደፈለገች ለማድረግ አሁን አስተካክላለች። በቃ ብዙ ነገር አሁንም እቺ ሴትዮ ተስፋ አትቆርጥም። አሁንም ተስፋ በአንተ ተስፋ አልቆርጥም፣ አሁንም እሞክራለሁ፣ መቼም ብትመጣ እኔ ከጎንክ ነኝ ብላለች። ምን ጉድ ነው! እሱ ወንድ ነው እንጂ ሌላ ነገር ይዟል እንዴ? ታዲያ ሌላ ወንድ የለም እንዴ ከሱ ውጭ? በዛ ላይ ደግሞ ሚዲያ ላይ ቀለበት አድርጓት ሚዲያ ላይ አውልቆ ሲወስድ ምን ይባላል? ምን ይባላል? እሺ ካልፈለጋ ካነ ቀለበትሽ አልፈልግም ማለቱን ትቶ አውልቀሽ ስጭኝ ነው አለ። አውልቀሽ ስጭኝ ሲል አውልቃ ሰጠች። ከዛ መቼም በአንተ ተስፋ አልቆርጥም ተመልሼ አሁንም አንተ ጋር ነኝ ብላለች። መቼም ብትመጣ እቀበላለሁ ብላለች። እና ውዶቼ በጣም ደስ አለኝ። አንዳንድ ሴቶች ራሳቸውን ርክስ አድርጎ ሲያዩ ማለት ነው እንደዚህ ነው መዋረድ። አንቺ ስንት ነው የምትዋረጂው? ታዩ በቃ ሴት እኮ ነሽ፣ ውድ ነች። ሴት ደግሞ ሴት ልጅ ውድ ነች። ራሷን ታስከብራለች፣ ትከበራለች። አንቺ ራስሽን ስታስከብሪ ትከበራለሽ። ራስሽን የትም ስትይ ማለት ነው ወርቅ ብትለብሺ ማንም አይፈልግሽ። ኮስተር በይ በቃ። ማይሆን ቦታ ገብተሽ ትልቀት በይ። ታዩ የራስሽን ህይወት ኑሪ። አውቆ የተኛ ሲቀሰቅሱት አይነሳም ሲባል አልሰማሽም? አብርሽ እንደዛ ነው የሆነ። ሐኪም ቤት ሲወሰድ ጤነኛ ነው። እሺ ምን ተፈጠረ? እዚህ መሀል ድግምት ተደረገበት አላችሁ። አወለቃችሁ። ይሄን ነገር ካወለቃችሁም ልቡ እዛው ነው። ለምን አትረጅም? ታዩ አይፈልግሽም። አውቆ ነው የተኛ። መቼም አይነቃም። ታዩ አንቺን ካልፈለገ እሱ መቼም አይነቃም። ሌላ ቦታ ቢነቃ እንኳን አንቺን ካየ እንደው ድንዝዝ ነው የሚል። አይፈልግሽም። ታዩ ምን ጉድ ነሽ? የተጣበቅሽው አልላቀቅም። ምን ጉድ ነሽ አንቺ? አሁን አዋርዶሻል። ሚዲያ ላይ ተዋረድሽ። አሁን ግን ተመልሰሽ እሱ ጋር ሄዳለሁ። ይሄ ህልም ነው። ታይ
እንደኔ ቢቀርብሽ ይሻላል። እንደዚህ አይነት ወንድ ቢቀርብሽ ይሻላል። አውቆ ደንዝዞ ሐኪም ቤት ብትወስጂ መላ የለ፣ የትም ብትወስጂ መላ የለ። አውቆ ትኝት ብሎ ማለት ነው። አንቺን አይፈልግሽም። ታዩ ለምን ቆመሽ ያቀሪ ትሞቻለሽ እንዴ? ቆመሽ ቅሪ። በቃ አትፈልጊ። ታዩ ይቅርብሽ። እንዴ ምን ጉድ ነሽ አንቺ? ሴት ልጅ እኮ ውድ ነች። ታይ ራስሽን አታርክሽ። ማትፈለግበት ቦታ ጠብ እንዳትይ። ዝም ብለሽ ሄደሽ ዘው ብለሽ አትግቢ። ማትፈለግበት እየፈለግሽ አትግቢ። ታይ እስክትፈለጊ ጠብቂ። በቃ ተረጋግተሽ ማለት ነው። ሄርሜላ እኔ ምክሬ ነው። በቃ ይሄ ምክሬ ስለሆነ ነው እንጂ ማለት ነው። ሴት ልጅ ውድ ነች። መቼም ፈላጊ አታጣም። ስለዚህ ኮስታር ብለሽ ኑሮሽን ኑሪ። ቀለበት የአርጎሽ መልሶ አንቺ ብሎ የወሰደ ወንድ አንቺ ዛሬም ነገም ተስፋ አልቆርጥም። ምን ጉድ ነሽ? ታዩ ይቅርብሽ። እና ውዶቼ ከዚህ በላይ መዋረድ የለም። እንግዲህ ወንድ ልጅ ተንበርክኮ አስሮልሽ ቆሞ በግድ እጅሽን ይዞ ሲያወልቅ ከዚህ በፊት ያደረገውን ነገር ረስቶ ዛሬ እንደዚህ አዋርዶ ከእጅሽ አውልቆ ሲወስድ ምን ይባላል? እና ከዚህ በላይ መዋረድ የለም። ተዋርዳለች። አሁን ደግሞ ሁለተኛ አሁንም እዋረዳለሁ የምትል ከሆነ ከባድ ነው፣ በጣም ከባድ ነው። አላውልቅም ብላ ነበረ። እሱ ካልፈለገ ደግሞ ግዴታ ማውለቅ አለበት። አውለቀል ያኔ ከእጇ አውልቋል። አውልቆ ለኤፍሬም ሰጥቷል። እና እንዴት ነው ተንበርክኮ በክብር ያደረጋትን እንዴት ነው የምታወልቀው ብሎ አቤል ራሱ እያወራ ነበረ። አሁን ደግሞ በግድ እናውልቅልሽ ወይስ ራስሽ በውዴታሽ ታወልቂያለሽ ተብላ አላውልቅም እምቢ እያለች በግድ ይዞ አወለቀ ማለት ነው። አውልቀዋል። እና ምን አይነት ጉድ ነው? መጨረሻ ላይ ያኔ ሙጥኝ ማለቷ በጣም አስጠልቶኛል። ግን ቢሆንም መጨረሻ ላይ በጣም አዝናለች፣ እያለቀሰችም ነው። በጣም ያሳዝነችኝ ሴት ልጅ እንደዚህ ስትዋረድ በጣም ከባድ ነው ታውቃላችሁ። እሷ ግን ዛሬም ተመልሳ ይኸው እጇን ይዞ በግድ እጇን ጠምዝዞ ነው እንደዚህ እያወለቃት እያለች በአንተ ተስፋ አልቆርጥም። ከዚህ በላይ በደል አለ? እንደታይ ድሮም እኮ በቃ ቦታሽን አይደለም ይዘሽ ቁጭ አልሽው፣ ቦታሽን ያዢ። በቃ እንደዚያ ዋርዶሽማ ተመልሰሽ እሱ ህይወት ላይ ምንም አታደርግም። ዘና ብለሽ የራስሽን ህይወት መኖር ነው ያለብሽ። ባለፈው በክብር እንደዚህ አስሮልሽ ዛሬ በግድ አዋርዶ ከእጅሽ አውልቆ ለሰው ሲሰጥ ምን ይባላል? አሁን እና በቃ ብዙ እያወራች ስለሆነ እና አዋልቃት ብሎ ለኤፍሬም ሲነግር ኤፍሬም እኮ በቃ እኔም እኮ እንደዛ ነው ያልኩት፣ አውልቅ በቃ አንተ የዚህ አውልቅ ተብለው አወለቃ። ከዚህ በላይ ራስሽን አታርክሽ እና በርቺ። ሌላ ቦታ ትክክለኛውን ፈለግ አድርገሽ ለራስሽ የሚሆን ፈለግ አድርገሽ አብረሽ መሆን ነው እንጂ ይሄ አያዋጣሽም። ታዩ በቃ ይኸው አዋርደሽው። ዛሬ እንደዚህ አዋርደውሻል፣ ነገ ደግሞ ከነ ምናምንሽ ላሰጣሽ ይችላል። ታዩ በቃ ማይሆን ነገር ነው ይሄ። ሲጀመር ድሮም በልመና ነበረ ያሰራልሽ። አሁን ደግሞ ዛሬ ይኸው አወለቃ። ሩታን እኮ ተንበርክኮ እየለመናት እያለቀሰ ቤት ዘግቶ ብቻው ቁጭ ብሎ እያለቀሰ እኮ ነው ሩታ ተፋተችው። ለምን እልህ ይዟት ሌላ ሰው ጋር ለምን ሆነ እኔ እንደዚህ ሆኜ ብላ ታውቃላችሁ። እርግዝና ደግሞ ያነጫንጫል። ስለዚህ እሷ እንደዚህ ሆና ነው ተፋተችው። አሁን ደግሞ ልጅ እያለ መፋታት ብዙም እንትን አይደለም፣ ይጋባለውም ተመልሶ ደግሞ ታርቆ አብሮ መኖር ይችላሉ። እና መሀል አትግቡ። ማይሆን ሰው መሀል ማግባት ጥሩ አይደለም። ሶስተኛ ሸይጣን እንጂ ሰው አይደለም። አትግቡ፣ በቃ ተዋቸው። ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው ውዶቼ ማሮቼ። የተሻለውን ይዤ እመጣለሁ ኢንሻአላህ።